ሩታ እንግዲህ ዛሬው እርጉዝ መሆኗ አውቀናል። እንኳን ደስ አላችሁ። የምር በጣም ደስ ብሎኛል። ያው ከሁለት ወደ ሶስተኛ መሸጋገራቸው ደስ ይላል። እንግዲህ ዋናው ያኔ ልጅ ትልቅ ነገር ነው፣ የአላህ ስጦታ ነው እና ልጅ ሲኖራችሁ ፍቅር ይኖራል፣ ደስታ ይኖራል፣ ርዝቅ ይኖራል፣ ብዙ ነገር ማለት ነው። በጣም ደስ ይላል። እስኪ መጨረሻቸው ምናየው ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። የአላህ ህዝነትና ራህመት አይላችሁ። ስራ፣ ጤና፣ አፍያ ሁሉ ነገር ሰላም ነው። ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እንግዲህ ዛሬ መጥቻለሁ። ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ዛሬ የመጣሁት በአብርሽና በሩታ ነው። እንግዲህ ሩታና አብርሽ እንግዲህ በጣም ደስ ብሏቸው ፍንጥስጥስ ብለው መጥተዋል። ነገር ግን ፕራንክ ይሁን እውነት ይሁን አላቅም፣ ብቻ እኔ ሳስበው ፕራንክ ይመስለኛል። ለማንኛውም ብቻ አብረን የምናይ ይሆናል። እኔ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ያው ዱባይ ነበሩ። በዱባይ ቆይታቸው ጨርሰው ፋ ብልጭ ብለው እንግዲህ ሀገር በሰላም ተመልሰው እንግዲህ እርግዝናዋ ደግሞ እንትን ቼክ ስታረግ እርጉዝ እንደሆነች ወጥቶላት እንግዲህ አብርሽም ሩታም በጣም ደስ ብሏቸው ተደስተው ምናምን አይተናል። እንግዲህ እስኪ መጨረሻቸውን ያሳምረው፣ ወልደው ለመሳም ያብቃቸው። እንግዲህ አይለያቸው ላለው ለቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለኔ ቤት አዲስ ከሆናችሁ ሰዓቴ በጣም ተኝቷል። ለይታይም ያው እየሰራው ስላልነበረ ፕሊዝ ሼር አድርጉ፣ ላይክ አድርጉ። ሰው ዘንድም እየደረሰ አይደለም። ሼር አድርጉልኝ፣ አትከፍሉበት።